ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች እግዚአብሔር ይመስገን እኔ በጣም ደህና ነኝ። በዛሬው ፕሮግራማችን ዛሬ ማሳያችሁ ስለ ኤችቲኤምኤል ቴክስት ፎርማቲንግ ነው ማሳያችሁ። በዌብ ዴቨሎፕመንት ስር ስለ ኤችቲኤምኤል እየተማማርን ነው። ስለዚህ በዛሬው ፕሮግራማችን ደግሞ ትኩረት አድርገን የምናየው የኤችቲኤምኤል ቴክስት ፎርማቲንግ ኤችቲኤምኤል ላይ ያለን ቴክስት በተለያዩ ፎርማቶች መጻፍ እንችላለን ወይም ደግሞ ኮድ ማድረግ እንችላለን ማለት ነው። ስለዚህ ወደ 10 የሚደርሱ ቴክስት ፎርማቲንግ ታጎች አሉ። እነሱን እያንዳንዳቸውን እናያለን ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ የሚለውን በተን በመጫንና የደወል ምልክትን ወይም የቤል ምልክትን አንድ ጊዜ በመንካት እንደዚሁም ኦል የሚለውን በመምረጥ ለዚህ ቻናል ቤተሰብ መሆን ትችላላችሁ ማለት ነው። ከዚህ በፊት የሚሰራቸው እጅግ ጠቃሚ የሆኑ ቪዲዮዎች ስላሉ መለስ ብላችሁ እንድታዩቸው እጋብዛለሁ። በቀጥታ ወደ ትምህርታችን ሄድ። እሺ ጓደኞቼ ተመልሰን ተገናኝተናል። መግቢያው ላይ እንደነገርኳችሁ ዛሬ የማሳያችሁ ስለ ኤችቲኤምኤል ቴክስት ፎርማቲንግ ነው። ስለዚህ አዲስ ፋይል ክሬት አደርጋለሁ ማለት ነው። ኮንትሮል ፕላስ ኤን ስለዚህ ፋይሉን ስም ቴክስት ፎርማቲንግ ብዬ ልጻፍ። የፈለጋችሁትን ርዕስ መጠቀም ትችላላችሁ እናንተ ዶት ኤችቲኤምኤል ፋይል ኤክስቴንሽኑ ማለት ነው። ኦኬ ኦልሬዲ አለ እያለኝ ነው። ስለዚህ ሪፕሌስ አድርገዋለሁ። ስለዚህ ቴክስት ፎርማቲንግ የሚል እዚህ ላይ እንደምታዩት አዲስ ፋይል ክሬት አድርጌያለሁ። ሶ እያንዳንዱን እናያለን። ወደ ኮዲንግ እንግባና ማለት ነው። ኤችቲኤምኤል ታይትላችን ቴክስት ፎርማቲንግ ማለት እንችላለን። መተውም እንችላለን። ይሄ የሚያጨናንቅ ነገር አይደለም። ስለዚህ ቦዲ ላይ እንሄድና ፓራግራፍ እንጠቀማለን። ፓራግራፍ ላይ ያሉ ቴክስቶችን እንዴት ፎርማት ማድረግ እንደምንችል እናያለን። ማንኛውም ቦታ ላይ ያሉትን ቴክስቶች ፎርማት ማድረግ እንችላለን። ግን ፓራግራፍን የተጠቀምኩት ለምንድነው? ፓራግራፍ ኖርማሊ ቴክስቱን ያለምንም ስታይል ስለሆነ የሚያስቀምጠው እሱን እንዴት መቀየር እንደሚችል እንድናይ በማሰብ ነው። ስለዚህ የመጀመሪያው ቦልድ እና ስትሮንግ የሚባሉ አሉ። ሁለቱ ተመሳሳይ ስለሆኑ እነሱን አብረን እናያቸው ብዬ ነው። ስለዚህ ቦልድ የምንለው ማይክሮሶፍት ወርድ ላይ እንደምናውቀው ቴክስታችን ደማቅ ሆኖ እንዲታይ የሚጠቅመን ነው። ስትሮንግም ተመሳሳይ ነው። ስንሰራው ዲስፕሌይ ከሆነ በኋላ ልክ እንደ ቦልድ ደመቅ ብሎ ነው የሚታየው። ነገር ግን በኤችቲኤምኤል ሁለቱ ትርጉማቸው የተለያየ ነው። ቦልድ እንደነገርኳችሁ ደመቅ ብሎ እንዲታይልን ነው። ስትሮንግ ደግሞ ለምንድነው የምንጠቀመው? ኢምፖርታንት ለሆነ ቴክስት ኢምፖርታንት የሆነን ቴክስት ለመግለጽ ስንፈልግ ኮድ ስናደርግ ስትሮንግ አድርገን እንሰራለን ማለት ነው። ስለዚህ ሁለቱን እናያቸውና ምንም አይነት ልዩነት እንደሌላቸው እንረዳለን። this is okay this text is እንበልና ቦልድ ታግ እንጠቀም። ቦልድ እዛ ውስጥ ምን ብለን እንጻፍ? ቦልድ ቴክስት ብለን እንጻፍ። ሁለተኛው ፓራግራፍ ላይ ደግሞ ስትሮንግ የሚለውን እንጠቀማለን። this text is strong ስለዚህ ስትሮንግ የሚል ታግ መጀመሪያ እጠቀማለሁ። አሁን እዚህ ላይ እንደምታዩት የሚቀይርልን this text is የሚለውን ሳይሆን የሚቀይረው ታግ ውስጥ ያለውን ብቻ ነው የሚቀይርልኝ። ቦልድ ውስጥ ያለውን ቦልድ ቴክስት፣ ስትሮንግ የሚለው ደግሞ ስትሮንግ ውስጥ ያለውን ብቻ ነው የሚቀይርልኝ። ስለዚህ ስትሮንግ የሚለው ውስጥ ምን ይልጻፍ? ስትሮንግ ቴክስት ኦኬ ሴቭ እናድርግና ከዛ ራን እናድርገው። ፋይላችን እዚህ ላይ አለ ቴክስት ፎርማቲንግ የሚለው። ስለዚህ ደብል ክሊክ አድርገው እንደምታዩት በኦፔራ ዲፎልት ብራውዘር ስለሆነ በሱ ራን ያደርግልኛል ማለት ነው። እሺ እዚህ ላይ እንደምታዩት ፕሮሰስ እያደረገ ነው።
እሺ እዚህ ላይ እንደምታዩት this text is bold text, this text is a strong text። እንደምታዩት ሁለቱም ምንድናቸው? ተመሳሳይ ደመቅ ብለው ነው የተጻፉት፣ ሌላ ልዩነት የላቸውም። በኤችቲኤምኤል ግን ትርጉማቸው ይለያያል። ቦልድ ደመቅ ብሎ እንዲጻፍልን ስንፈልግ ነው። ስትሮንግ ደግሞ ኢትስ ቬሪ ኢምፖርታንት በጣም ጠቃሚ የሆነ ቴክስት መሆኑን ለመግለጽ ስንፈልግ የምንጠቀምበት ታግ ነው ማለት ነው። ቀጣይ የምናየው ፎርማቲንግ ታግ ኢታሊክ እና ኤምፋሳይዝድ የሚባሉ ሁለት ታጎች አሉ። እነዚህም ልክ እንደ ቦልድ እና እንደ ስትሮንግ ተመሳሳይ ናቸው። ኢታሊክ የምንለው አሁንም ማይክሮሶፍት ወርድ ላይ እንደምናውቀው የተጣመመ ወይም ደግሞ ዘመም ያለ ቴክስት እንዲሆንልን ነው። ኤምፋሳይዝድ የምንለውም ዘመም የሚያደርግ ነው፣ ተመሳሳይ ነው። ነገር ግን በኤችቲኤምኤል የሁለቱ ትርጉም የተለያየ ነው። ኢታሊክ ልክ እንደ ማይክሮሶፍት ወርድ ዘመም አድርገህ ጻፍልኝ ማለት ነው። ኤምፋሳይዝድ ማለት ግን በአማርኛም ኤምፋሳይዝድ ማለት አጽንኦት ማለት ነው። ስለዚህ ልክ እንደ ስትሮንግ ኢምፖርታንት የሆነ ቴክስት መሆኑን ለመግለጽ ኢታሊክ ሆኖ ኢምፖርታንት እንዲሆንልን በኤምፋሳይዝድ እንጠቀማለን ማለት ነው። ስለዚህ አሁንም ፓራግራፍ ልጠቀምና this text is ኢታሊክ ወይም ደግሞ ኢታሊክ ፎንትን ወይም ደግሞ እሱን ስታይል ለመጠቀም አይ የሚል ታግ ነው የምንጠቀመው። ስለዚህ እዛ ውስጥ this text is ኢታሊክ ቴክስት ኮፒ ላድርገውና ሁለተኛው ላይ ደግሞ የምንጠቀመው ኤምፋሳይዝድ ነው። ኤምፋሳይዝድ ኢኤም የሚል ታግ ነው የምንጠቀመው ኢኤም። ስለዚህ ኢታሊክ የሚለውን ኤምፋሳይዝድ ብዬ ልቀይረው። ኤምፋሳይዝድ ሴቭ አድርገዋለሁ። ከዛ እዚህ ላይ ልምጣና ሪፍሬሽ ላድርግ። ይሄው እንደምታዩት this text is ኢታሊክ this text is emphasized text። ሁለቱም አንድ አይነት ስታይል ነው ያላቸው፣ ዘመም ያሉ ናቸው። ልዩነቱ ልክ እንደ ላይኛው አሁንም ኤምፋሳይዝድ የምንለው ኢምፖርታንት የሆነ ቴክስት መሆኑን፣ ኢታሊክ ሆኖ ኢምፖርታንት የሆነ ቴክስት መሆኑን የምንገልጽበት ወይም ደግሞ አጽንኦት የምንሰጥበት ታግ ነው ማለት ነው። እሺ ሌላው ማርክ የሚባል ታግ አለ፣ ፎርማቲንግ ታግ። እሱ ደግሞ ምን ለማድረግ ነው? ኢን ኦርደር ቱ ሃይላይት አንድን ቴክስት ሃይላይት ወይም ደግሞ የሆነ ከለር እንዲቀባልን ሃይላይት እንዲያደርግልን ስንፈልግ ማርክ የሚለውን እንጠቀማለን። ስለዚህ ይሄንን ኤዲት ላድርገው። ማርክ የሚል ታግ ነው የምንጠቀመው። ማርክ ለምንድን ነው የሚጠቅመን ብያለሁ? ኢን ኦርደር ቱ ሃይላይት ኦር ማርክድ ቴክስት አብረን ማንነኒ ስሞል የሚባል ታግ አለ። ከስሙ እንደምንረዳው ይሄ ደግሞ በቀላሉ ቴክስታችን በሳይዝ በጣም ትንሽ እንዲሆንና ስሞል እንዲሆን ስንፈልግ ማለት ነው። ስለዚህ ስሞል ቴክስት ብዬ ኤዲት ላድርግ። ኦኬ ሴቭ አድርጌዋለሁ። አሁን ሪፍሬሽ እናድርግ። ኦኬ እዚህ ላይ እንደምታዩት ማርክድ ቴክስት የምንለው በየሎው ከለር ሃይላይት ሆኗል። ስለዚህ ኤችቲኤምኤል ቴክስት ላይ ወይም ደግሞ የምንሰራው ዌብ ሳይት ላይ ሃይላይት የሆነ ቴክስት እንዲቀመጥልን ከፈለግ ይሄንን ማርክድ የሚል ታግ እንጠቀማለን ማለት ነው። ታችኛው ደግሞ እንደምታዩት this text is small text ያለ ስሞል ቴክስት የምትለው this text is ከሚለው እጅግ በጣም ታንሳለች። ስለዚህ ሳይዙ ትንሽ እንዲሆንልን ከፈለግ ስሞል የሚለውን ፎርማቲንግ ታግ እንጠቀማለን ማለት ነው። ሌላው ኢንሰርትድ ኤንድ ዲሌትድ የሚባሉ አሉ። ዲሌትድ የምንለው ዌብሳይታችን ላይ ዲሌት የሆነ ቴክስት መሆኑን ለመግለጽ የምንጠቀምበት ነው። ስለዚህ ዲኢኤል ወይም ደግሞ ደል የሚል ታግ እንጠቀማለን። ቴክስቱ ላይ የሰረዝ ምልክት ወይም ደግሞ የስርዝ ምልክት ያሳያል ማለት ነው፣ ዲሌትድ መሆኑን ለማሳወቅ። ቀጣዩ ደግሞ ምንድነው? ኢንሰርትድ አይኤንኤስ የሚል ታግ እንጠቀማለን። ኢንሰርትድ ደግሞ አንደርላይን ነው የሚያደርግልን፣ ያንን ቴክስት አንደርላይን ወይም ደግሞ ከታች ያሰምርበታል። አድድ ወይም ደግሞ ኢንሰርትድ ቴክስት መሆኑን ይገልጽልናል ማለት ነው። ስለዚህ ዲሌትድ እና ኢንሰርትድን ሪፍሬሽ እናድርግና
ኦኬ ኢታሊክ ነው የሚለው ቴክስቱን ኤዲት አላደረኩትም ማለት ነው። ኦኬ ይሄ ዲሌትድ፣ ታችኛው ደግሞ ኢንሰርትድ። እሺ ይሄው ዲሌትድ የምንለው ላው ላይ ሰርዞታል። አንድ ዌብሳይት ላይ ዲሌትድ መሆኑን ያ ቴክስት ዲሌትድ መሆኑን መግለጽ ከፈለግ ደል የሚል ወይም ደግሞ ዲሌትድ ታግን በመጠቀም በዚህ መንገድ መግለጽ እንችላለን። ታች የምናየው ደግሞ አድድ ወይም ደግሞ ኢንሰርትድ የሆነ ቴክስት መግለጽ ከፈለግን ኢንስ ወይም አይኤንኤስ የሚለውን ታግ ተጠቅመን በዚህ መንገድ እንገልጻለን ማለት ነው። ስለዚህ ዌብሳይቱ ላይ አንደርላይን መሆኑን ስናይ ኢንሰርትድ ወይም ደግሞ አድድ የሆነ ቴክስት መሆኑን እንረዳለን ማለት ነው። አሁን አይ ቲንክ ወደ 8 የሚደርሱ ታጎችን አይተናል። ስለዚህ የሚቀሩን ሁለት ናቸው። እነሱ ደግሞ እጅግ በጣም ወሳኝ ናቸው። እነሱን እናያለን። ምንድነው የሚባሉት? ሱፐርስክሪፕት እና ሰብስክሪፕት። ለምሳሌ ማትስ ላይ ኤክስ ስኩዌር የሚል አለ። ወርድ ላይ የራሱ የሆነ ስታይል ስላለው ኤክስ ስኩዌር እዛ ላይ መርጠን እንሰራለን። ኤችቲኤምኤል ላይስ እንዴት ነው የምናደርገው የምንለው ስንጠቀም ኤክስ ስኩዌር ብለን ለመጻፍ ስኩዌር የሚለው ወይም ሁለት ፓወር ስለሆነች ከፍ ብላ መጻፍ አለባት። ኬሚስትሪ ላይ ደግሞ የዋተር ሞሌኩላር ፎርሙላ H2O ነው። H2O ስንል ቱ ምን ሆኖ መጻፍ አለበት? ዝቅ ብሎ መጻፍ አለበት። ስለዚህ እንዴት ነው እሱን ማድረግ የምንችለው ስንል ሰብስክሪፕት እና ሱፐር ስክሪፕት የሚል ታጎችን እንጠቀማለን ማለት ነው። ለምሳሌ ፓራግራፍ ላይ እዚህ ውስጥ ምን ብዬ ልጻፍ? ሱፐር ስክሪፕት ብዬ ልጻፍ። ሱፐር ስክሪፕት ኤግዛምፕል ብዬ ልጻፍና እዚህ ውስጥ ምን እንጽፋለን? ኤክስ ስኩዌር የሚል እንጽፋለን። ስለዚህ ኤክስ ስኩዌር እንዲሆንልኝ ምን መጠቀም አለብኝ? SUP ወይም ደግሞ ሳፕ የሚል ታግ መጠቀም አለብኝ። ስለዚህ ስኩዌር እንድትሆንልኝ እቺን ሁለትን እዚህ ውስጥ ጽፋታለሁ ማለት ነው። ሁለተኛው ሰብስክሪፕት ይሄ ደግሞ ዝቅ ብሎ እንዲጽፍልን ነው የምንፈልገው። ሰብስክሪፕትድ ሰብስክሪፕት ኤግዛምፕል ልበለው። ኤግዛምፕል የውሃን H2O ፎርሙላ ነው የምጽፈው። H2 የምትለው ዝቅ ማለት ስላለባት ሰብ የሚል ታግ እጠቀማለሁ። ቱ ከዛ ኦ ደግሞ ከፍም ዝቅ ማለት ስለሌለበት ከውጭ ጽፈዋለሁ ማለት ነው። ይሄን ስፔስ አጠፋዋለሁ እንዲጠጋልኝ። እሺ ሴቭ ላድርግ። አሁን ሪፍሬሽ እናድርግና ኦኬ ይሄው እንደምታዩት ሱፐር ስክሪፕት ኤግዛምፕል ኤክስ ስኩዌር። እቺ ስኩዌር ከፍ ብላ እንድትጻፍ ያደረገልን ማን ነው? ሱፐር ስክሪፕት ታግ ማለት ነው። ሳፕ ብለን የተጠቀምነው። ይሄኛው ደግሞ ሰብስክሪፕት ደግሞ ቱ ዝቅ ብላ እንድትጻፍልን አያችሁት? H2O። ስለዚህ ሱፐር ስክሪፕት እና ሰብስክሪፕት ቴክስቶች ካሉን እነዚህን ታጎች በመጠቀም ፎርማት ማድረግ እንችላለን። አሁን ወደ 10 የሚደርሱ ቴክስት ፎርማቲንግ HTML ላይ ቴክስት ፎርማቲንግ ታጎችን አይተናል ማለት ነው። ስለዚህ እነዚህን 10 የሚደርሱ ቴክስት ፎርማቲንግ ታጎችን በመጠቀም ዌብሳይታችን ያማረና አሪፍ የሆነ ስታይል እንዲኖረው ወይም ደግሞ ቴክስት ፎርማቲንግ እንዲኖረው ማድረግ እንችላለን ማለት ነው። ጥያቄ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ ይዤላችሁ የቀረብኩት ትምህርት ይሄን ይመስላል። በቀጣይ ስለ HTML ከለር ዲቴይል እናያለን። ከዚህ በፊትም ብዙ ቱቶሪያሎች አሉ። እነሱንም ከታች ሊንኩን አስቀምጥላችኋለሁ። እነሱን ወደ ኋላ ተመልሳችሁ ማየት ትችላላችሁ። ቴንክ ዩ ባይ